ሰላም ጤና ይስጥልኝ። እንዴት ናችሁ? እንኳን ወደ መጽሐፍ ቅዱስ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮአችን 15 የመጽሐፍ ቅዱስ ዕውቀታችሁን የሚፈትኑ ጥያቄዎችን ይዘንላችሁ መጥተናል። ጥያቄ ቁጥር 1 ኢየሱስ በየትኛው ከተማ ውስጥ ውሃን ወደ ወይን ጠጅ ቀየረ? ሀ ቤተሳይዳ፣ ለ ቤተልሔም፣ ሐመርኋ ቃና ዘገሊላ፣ መ ኢየሩሳሌም። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኋ ቃና ዘገሊላ የሚለው ነው። ዮሐንስ ምዕራፍ 2 ከቁጥር 1 እስከ 11ን ተመልከቱ። በሶስተኛውም ቀን የገሊላ ከተማ በምትሆን በቃና ሰርግ ሆነ። የወይን ጠጃቸውን ባለቀ ጊዜ ጌታችን ኢየሱስም ውሃውን ወደ ወይን ጠጅ ቀየረ። ጌታችን ኢየሱስም በቃና ዘገሊላ ያደረገው የታምራት መጀመሪያ ይህ ነው። ክብሩንም ገለጠ፣ ደቀ መዛሙርቱም አመኑበት። ጥያቄ ቁጥር 2 ጌታችን ኢየሱስ ክርስቶስ ማየት የማይችለውን እንትፍ ብሎ የዳሰሰው በየት ነበር? ሀ በኢያሪኮ፣ ለ በቤተ ሳይዳ፣ ሐመርኋ በቅፍርናሆም፣ መ በቤተልሔም። 10 ሰከንድ አላችሁ። ትክክለኛው መልስ ለ በቤተ ሳይዳ የሚለው ነው። ማርቆስ ምዕራፍ 8 ከቁጥር 21 እስከ 25 ተመልከቱ። ወደ ቤተ ሳይዳም በደረሱ ጊዜ አንድ ዕውር ሰው ወደ እግዚአብሔር አመጡ። ያንም ዕውር በእጁ ይዞ ከመንደር አወጣው። በዓይኑ ላይ ምንትፍ ብሎ ዳሰሰውና ምን ታያለህ አለው። ተመልክቶም ሰዎቹ እንደ ዛፎች ወዲያና ወዲህ ሲመላለሱ አያለሁ አለ። ዳግመኛም ዓይኑን ዳሰሰውና አጥርቶ አየ፣ ዳነም፣ ብሩህም ሆነለት፣ ሁሉንም ተመለከተ። ጥያቄ ቁጥር 3 የመጥምቁ ዮሐንስ ወላጆች እነማን ናቸው? ሀ ይስሐቅና ርብቃ፣ ለ ራሔልና ያዕቆብ፣ ሐመርኋ ኤልሳቤጥና ዘካርያስ፣ መ ዮሴፍና ማርያም። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኋ ኤልሳቤጥና ዘካርያስ የሚለው ነው። ሉቃስ ምዕራፍ 1 ከቁጥር 13 እስከ 14 ተመልከቱ። መልአኩም እንዲህ አለው፣ ዘካርያስ ሆይ አትፍራ፣ ጸሎትህ በእግዚአብሔር ፊት ተሰምቷልና፣ ሚስትህ ኤልሳቤጥም ትጸንሳለች፣ ወንድ ልጅም ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ጥያቄ ቁጥር 4 ኢየሱስ ጋኔን የያዘውን ሰው በየት ፈወሰው? ሀ በምኩራብ፣ ለ በቤተል፣ ሐመርኋ በቤተ ሳይዳ፣ መ በቢታንያ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ በምኩራብ የሚለው ነው። የሉቃስ ወንጌል ምዕራፍ 4 ከቁጥር 33 እስከ 37 ተመልከቱ። በምኩራብም ርኩስ መንፈስ የያዘው አንድ ሰው ነበር። በታላቅ ቃልም ጮኸ፣ የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ጌታችን ኢየሱስም ዝም በልና ከእርሱ ውጣ ብሎ ገሰጸው። ጥያቄ ቁጥር 5 ጌታችን ኢየሱስ ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎች ጎጆ አላቸው፣ ለሰው ልጅስ ምን አለው ብሏል? ሀ ልብስ፣ ለ ወርቅ፣ ሐመርኋ ሀብት፣ መ ምንም። 10 ሰከንድ አላችሁ። ትክክለኛው መልስ መ ምንም የሚለው ነው። የማቴዎስ ወንጌል 8 19 20 ተመልከቱ። ሊከተሉት ስለጠየቁት ሰዎች አንድ ጻፊ ወደ እርሱ መጥቶ መምህር ወደምትሄድበት ሁሉ ልከተልህ አለው። ጌታችን ኢየሱስም ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎችም ጎጆ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለ። ጥያቄ ቁጥር 6 ኢየሱስ ክርስቶስን ልጄ ልትሞት ደርሳለች፣ ነገር ግን ና እጅህን ጫንባት ያለ ማን ነበር? ሀ ኢያኢሮስ፣ ለ ዮሴፍ፣ ሐመርኋ ኒቆዲሞስ፣ መ ዘካርያስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ኢያኢሮስ የሚለው ነው።
ማርቆስ 5:22-23ን ተመልከቱ። እነሆ ስሙ ኢያኢሮስ የተባለ የምኩራብ ሹም የነበረ አንድ ሰው ወደ እርሱ መጣና አገኘው። ከእግሩ በታችም ወድቆ ሰገደለት። ልጄ ልትሞት ደርሳለች፣ ነገር ግን ና እጅህን ጫንባት ትድናለችም አለ። ጥያቄ ቁጥር 7 ኢየሱስ ፍሬ ባለማፍራት የረገመው ምን አይነት ዛፍ ነው? ሀ የበለስ ዛፍ፣ ለ የወይራ ዛፍ፣ ሐመርኋ የአፕል ዛፍ፣ መ የማንጎ ዛፍ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ የበለስ ዛፍ የሚለው ነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 18 እስከ 19 ተመልከቱ። በነጋም ጊዜ ጌታችን ኢየሱስ ወደ ከተማ ሲመለስ ተራበ። በመንገድም አጠገብ የበለስ ዛፍ አይቶ ወደ እርሷ ሄደ። ነገር ግን ከቅጠል ብቻ በቀር ምንም ፍሬ አላገኘባትም። እንግዲህ ወዲህ ለዘላለም ፍሬ አይኑርብሽ አላት። ያን ጊዜም በለሲቱ ደረቀች። ጥያቄ ቁጥር 8 ጌታችን ኢየሱስ ክርስቶስ ሲመጣ በመጠራጠሩ አቤቱ አንተ ከሆንክስ በውሃው ላይ ወደ አንተ እንድመጣ አዘዘኝ ያለ ማን ነበር? ሀ ማቴዎስ፣ ለ ጴጥሮስ፣ ሐመርኋ ዮሐንስ፣ መ ጳውሎስ። 10 ሰከንድ አላችሁ። ትክክለኛው መልስ ለጴጥሮስ የሚለው ነው። የማቴዎስ ወንጌል 14:28-29 ተመልከቱ። እርሱም ና አለው። ጴጥሮስም ከታንኳው ወርዶ ወደ ጌታችን ኢየሱስ ሊደርስ በውሃው ላይ ሄደ። ጥያቄ ቁጥር 9 የተራራው ስብከት በየትኛው የወንጌል ክፍል ይገኛል? ሀ ማርቆስ፣ ለ ዮሐንስ፣ ሐመርኋ ሉቃስ፣ መ ማቴዎስ። 10 ሰከንድ አላችሁ። ትክክለኛው መልስ ማቴዎስ የሚለው ነው። ማቴዎስ ምዕራፍ 5 ቁጥር 1ን ተመልከቱ። ብዙ ሕዝብን ባየ ጊዜ ወደ ተራራው ወጥቶ ተቀመጠ። ደቀ መዛሙርቱም ወደ እርሱ ቀረቡ፣ አፉንም ከፈተ፣ እንዲህም ብሎ አስተማራቸው። ጥያቄ ቁጥር 10 ስለ ወንድሟ አልዓዛር ከሞት እንዲነሳ የለመነች ማን ነበረች? ሀ ማርታ፣ ለ ማርያም፣ ሐመርኋ ሐና፣ መ ሳራ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ማርታ የሚለው ነው። የዮሐንስ ወንጌል 11:21-22ን ተመልከቱ። ማርታም ጌታችን ኢየሱስን እንዲህ አለችው፣ ጌታ ሆይ በዚህ ኑረህ ቢሆን ወንድሜ ባልሞተም ነበር። አሁን ከእግዚአብሔር የምትለምነው እግዚአብሔር እንዲሰጥህ አውቃለሁ። ጌታችን ኢየሱስም ወንድምሽ ይነሳል አላት። ጥያቄ ቁጥር 11 ኢየሱስ የመበለቲቱን ልጅ ከሞት ያስነሳው የት ነው? ሀ ናይን፣ ለ ኢያሪኮ፣ ሐመርኋ ቢታንያ፣ መ ናዝሬት። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ናይን የሚለው ነው። ሉቃስ 7:11-12ን ተመልከቱ። ስለ መበለቲቱ ልጅ መዳን። በማግስቱም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብም አብረውት ሄዱ። የአንዲት የመበለት ሴት ልጅ ሙቶ ሬሳውን ተሸክመው ሲሄዱ አገኘ። ቀርቦም ቃሬዛውን ያዘ። የተሸከሙትም ቆሙ። እርሱም አንተ ጎበዝ ተነስ እልሃለሁ አለው። የሞተውም ተነስቶ ተቀመጠ፣ መናገርም ጀመረ። ለእናቱም ሰጣት። ጥያቄ ቁጥር 12 ዳዊትን በእስራኤል ላይ ንጉሥ አድርጎ የቀባው ማን ነው? ሀ ናታን፣ ለ ሳሙኤል፣ ሐመርኋ ዳዊት፣ መ ሰሎሞን። 10 ሰከንድ አላችሁ። ትክክለኛው መልስ ለሳሙኤል የሚለው ነው። አንደኛ ሳሙኤል 16:12-13ን ተመልከቱ። እግዚአብሔርም ሳሙኤልን ይህ መልካም ነውና ተነስተ ዳዊትን ቅባው አለው። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔርም መንፈስ ከዛ ቀን ጀምሮ በዳዊት ላይ መጣ።
ጥያቄ ቁጥር 13 በውሸት በማታለል ከእስራኤል ጋር የተባበረ ማን ነው? ሀ ፍልስጤም፣ ለ ገባኦን፣ ሐመርኋ አይሁድ፣ መ ከነዓን። 10 ሰከንድ አላችሁ። ትክክለኛው መልስ ለገባኦን የሚለው ነው። ኢያሱ 9:14-15ን ተመልከቱ። የገባኦን ሰዎች ኢያሱን እንዳታለሉት፣ አለቆችም ከስንቃቸው ወሰዱ፣ እግዚአብሔርንም አልጠየቁም። ኢያሱም ከነርሱ ጋር ሰላም አደረገ፣ በሕይወት እንዲተዋቸውም ከነርሱ ጋር ቃል ኪዳን አደረገ። የማህበሩም አለቆች ማሉላቸው። ጥያቄ ቁጥር 14 ንጉሥ ሳኦል ስንት ዓመት ነገሰ? ሀ 30 ዓመት፣ ለ 10 ዓመት፣ ሐመርኋ 50 ዓመት፣ መ 40 ዓመት። 10 ሰከንድ አላችሁ። ትክክለኛው መልስ መ 40 ዓመት የሚለው ነው። የሐዋርያት ሥራ 13:21ን ተመልከቱ። ከዛም ወዲያ ንጉሥ ያነግሥላቸው ዘንድ ለመኑ። እግዚአብሔርም ከብንያም ነገድ የተወለደውን ሰው የቂስን ልጅ 40 ዓመት አነገሠላቸው። ጥያቄ ቁጥር 15 በእስራኤል ላይ ትፈርድ የነበረችው ብቸኛዋ ሴት ማን ናት? ሀ ዩዲት፣ ለ ሳባ፣ ሐመርኋ ዲቦራ፣ መ አስቴር። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኋ ዲቦራ የሚለው ነው። መሳፍንት ምዕራፍ 4 ከቁጥር 1 እስከ 5 ተመልከቱ። የእስራኤል ልጆችን በእግዚአብሔር ፊት እንደገና ክፉ ስራ ሰሩ። ናዖድ ግን ሙቶ ነበር። እግዚአብሔርም በአስር በነገሰው በከነዓን ንጉሥ በኢያቢል ልጅ አሳልፎ ሰጣቸው። በዛም ወራት ነቢይቱ ዲቦራ እስራኤልን ትገዛቸው ነበረች። እርሷም በኤፍሬም ተራራ በቤቴልና በኢያማ መካከል የዲቦራ ዘንባባ ተብሎ በሚጠራው ዛፍ ስር ተቀምጣ ነበር። የእስራኤልም ልጆች ወደ እርሷ ለፍርድ ይመጡ ነበር። ውድ የእግዚአብሔር ቤተሰቦች ከ15ቱ ጥያቄዎች ስንት መለሳችሁ? በጥያቄዎችስ ምን ያህል ተጠቀማችሁ? ኮሜንት ላይ አስቀምጡልን።